በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዐቢይ ጾም ለሰባተኛው ሳምንት በሰላም በጤና አደረሳችሁ አደረሰን። ሳምንታዊው መርሃ ግብራችንን እንጀምራለን። ወደ መርሃ ግብራችን ከማለፋችን በፊት ግን በቅዳሴ ሰዓት የሚነበበውን የወንጌል ክፍል አንብበን ቀጥታ ወደ ጥያቄና መልሳችን እናልፋለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 ያለውን ቃል እናነባለን። ቃሉም እንዲህ ይላል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና። ስለ ቃሉ የአምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። መምህራችን እንኳን በሰላም ወደዚህ መጡ። እሺ፣ ወደ ጥያቄያችን እናልፋለን። ዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ላይ ኒቆዲሞስ የሚባል ሰው ነበረ። እናም ያ ሰው ደግሞ በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ እየሄደ ይማር ነበር። ለምን በሌሊት መምጣቱ አስፈለገው? በቀን መቶ የማይማርበት ምክንያት ምን ነበረ? እግዚአብሔር ይስጥልን። በቅድሚያ ይህንለትና ሰዓት ባርኮና ቅዱስ ይሰጠን። አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተከበረ የተመሰገነ ይሆንልን። እንግዲህ ወንድማችን ቀደም ወንጌሉን እንዳነበብክልን እንደሰማ ነው ከዐቢይ ጾም የሰባተኛው ሳምንት ቤተክርስቲያናችንም ቅዱስ ያሬድም በሰየሙት መሰረት ኒቆዲሞስ የተባለ አንድ አይሁዳዊ መምህርን የምናስብበት ከጌታ ጋር የሚያደርገውን ቃለ ምልልስን የምናስብበት፣ የምንማርበት፣ የምንረዳበት እኛም ወደ ሕይወት የምንተገበርበት ዕለት እንደሆነ ይታወቃል። የሚገርምህ በዚህ ወንጌል ላይ የመጀመሪያው ላይ ነው ሲናገር፣ አሁን አንተ ለጥያቄ ያነሳኸው በሌሊት ወደ ጌታችን ዘንድ ይሄድ እንደነበረ ይናገራል። ይሄ ነውበት ትልቁ ምክንያቱ የመጀመሪያው ምንድን ነው የሚለውን ስናይ ኒቆዲሞስ አባቶቻችን የሚናገሩት አንድ ነገር አለ። የሰው ልጅ ቀን ላይ ሐሞት ይዝላል፣ ድካም አለ፣ ዋዕይ ይበረታል እና ቀን ላይ ለትምህርት አመቺ ጊዜ አይደለም። የሰው ልጅ ልቡ ይከተታል ተብሎ የሚማረው ወይንም ልቡ ይመለስለታል ተብሎ ቢታሰበው በምን ሰዓት ነው? በሌሊት ነው ወይንም በምሽት ሰዓት ላይ ነው። ተመልከታ እንደሆነ እኛም አሁን ዛሬ ላይ ቀን ላይ በስራ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። አሳልፈን ማታ ላይ ስንገባ ነው ወደ ራሳችን የምንመለሰው። ምን ሰራሁኝ? ምን አደረግኩኝ? ምን ማረም አለብኝ? ምን ማስቀጠል አለብኝ ብሎ የሰው ልጅ ልቡ ተመልሶለት በፍጹም ልቡና ሆኖ ከራሱ ጋር የሚነጋገረው ምን ሰዓት ነው? ሌሊት ላይ ነው። እና የመጀመሪያው ነገር ኒቆዲሞስ አስበው በሌሊት ይመጣ የነበረው በሌሊት የሚማሩት ትምህርት ይረዳል የሚል ሀሳብን ይዞ ነው ይመጣ የነበረው። እንዲሁም ደግሞ ከመዓልት ከሚመጡ ተማሪዎች የተለየ በመሆኑም ሌሊት ላይ የመጣ ጌታችንን በእንዲህ አይነት መንገድ ይጠይቀው ነበር። ትልቁና ዋነኛው ምክንያት ግን እዚህ ጋር ቤተክርስቲያናችን ሊቃውንትም እንደሚተረጉምልን አይሁድ በተለይም ደግሞ በሰዓቱ የነበሩት ፈሪሳውያኖች ጸሐፍትን ብናነሳቸው አጠቃላይ የጌታችንን ትምህርቱ ላይ በነበረበት ሰዓት ላይ የሚቃወሙት ሰዎች አጠቃላይ ምን ያደርጉ ነበረ? ወደ ጌታችን ዘንድ የሚሄድ ሰውን ቅጣት ይሰጡበት ነበር፣ ቅጣት ይጥሉበት ነበረ። የተለያየ ቅጣት ይደረስበታል፣ ይገለላል። እንግዲህ አስበው አንድ ሰው ከሚኖርበት ማህበረሰብ ላይ ከማህበራዊ ኑሮ የሚገለል ከሆነ፣ ከትምህርት የሚገለል ከሆነ፣ ከስራ የሚገለል ከሆነ፣ ከተለያዩ ነገሮች የሚገለል ከሆነ የሚመጣበትን ጫና አስበው። እነሱም ደግሞ በሰዓቱ ይህንን ነገር ይተገብሩት ነበረ፣ ጫና ያሳድሩ ነበር። ከጌታ ዘንድ ሄደው እንዳይማሩ፣ ከጌታ ዘንድ ትምህርት እንዳይቀበሉ ይናገሩ ነበረ። እሱ ደግሞ የሚገርምህ ከህዝቡ ይልቅ ደግሞ ምን የሆነ ሰው ነው? መምህር የነበረ ሰው ነው። ባለጸጋ የነበረ ሰው ነው። በእውቀት የከበረ ሰው ነው። ምሁረ ኦሪት የነበረ ሰው ነው። ስለዚህ አይሁድን በመፍራት ምን ያደርግ ነበረ? በሌሊት ይሄድ ነበረ፣ አይሁድ እንዳያገኙት ማለት ነው። ከዚያም ባለፈ ደግሞ በሌሊት የሚሄድበትን ትልቁ ምክንያት የቤተክርስቲያናችን ሊቃውንት ሲተረጉሙልን ምን እያሉ ይናገራሉ? ፍጹም አለመሆኑን ማሳያ ነው። ኒቆዲሞስ አውቋል፣ እንደውም ይለዋል፣ አንተ ከእግዚአብሔር ዘንድ ተልከህ እንደመጣን እናውቃለን ይለዋል። ግን አንዳንድ ጥያቄዎቹን ደግሞ ተመልክተው እንደሆነ በፍጹም ልቡ ደግሞ አለማመኑን ትመለከትበታለህ። ስለዚህ በሌሊት እየሄደ መጠየቁን የቤተክርስቲያናችን ሊቃውንት ምን እያሉ ይተረጉሙልናል? ያለ መጽናት፣ በጌታ ትምህርት እንዳልጸና፣ በወንጌል እንዳልጸና፣ በወንጌል እንዳልበረታ። እንደሚታወቀው ቀን የምን ምልክት ነው? ወይንም ብርሃን የምንለው የምን ምልክት ነው? የእውቀት ምልክት ነው። የመሸጋገሪያ ምልክት ነው። የብሩህ ዘመን ምልክት ነው። የብዙ ነገሮች ምልክት የምናደርገው ነው፣ ቀንን ብርሃንን ማለት ነው። ስለዚህ በፍጹም ትምህርት አለመጎልመሱን አለመብቃቱን ሲያሳይ ምን ይላል? በሌሊት እየሄደ ይማር እንደነበረ የቤተክርስቲያናችን ሊቃውንት በዚህ ልክ ያስተምሩልናል ማለት ነው። ከዚህ ጋር አያይዤ ሰው ዳግመኛ በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ላይ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም ይላል እና ከምን አንጻር ነው ሰው ዳግመኛ ሊወለድ የሚችለው?
ይሄም በጣም ጥሩ ጥያቄ ነው። የሚገርም ይሄ ጥያቄ ኒቆዲሞስም ጥያቄ ነበር። ጌታችን ሲናገረው ኒቆዲሞስም ምን ነበር ያለው? ሰው ከውሃና ከመንፈስ ቅዱስ ካልተወለደ ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ይገባ ዘንድ አይችልም እያለ ይናገረው ነበር። ይሄ ጥያቄ ኒቆዲሞስም ጥያቄ ነበረ። እፎ ይክል ሰብ በዊአ ውስተ ከርሰ እሙ ወይትወለድ፣ ሰው ዳግመኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ እንዴት ይቻላል? እንዴት መሆን ይችላል? ሰው ካደገ በኋላ አካልን ከገዛ በኋላ ግዘፍን ከነሳ በኋላ እንዴት አድርጎ ወደዚያች ወደ ጠባብ ወደ እናቱ ማኅፀን ሊመለስ ይችላል የሚለው የኒቆዲሞስም ጥያቄ ነበረ ነው። እንግዲህ መወለድ ስንል ብዙ አይነት መወለድ አለ። የመጀመሪያው ትልቁ መወለድ የእግዚአብሔር ትእዛዝ ነው። የእግዚአብሔር ትእዛዝ ነው ስንል ጌታችን መድኃኒታችን ሰውን በፈጠረ ጊዜ ምን ብሏል? ብዙሁ ወተባዝሁ ወመልእዋ ለምድር፣ ብዙ ተባዙ ምድርንም ደግሞ ሙሏት ብሎ ፈቃድን ተሰጥቷል። ስለዚህ መዋለድ ከእግዚአብሔር ዘንድ የተሰጠ አንድ በረከት ነው። በትዳር ውስጥ ሆኖ በመወሰን ውስጥ ሆኖ በአንድ ጣራ ውስጥ በአንድ ጎጆ ውስጥ ሆኖ ከአንድ ሚስት ከአንድ ባል ልጅን መዋለድ በእግዚአብሔር ለሰዎች ከሰጣቸው ትልቁ ጸጋና በረከት ውስጥ አንዱ ነው። ይህ የመጀመሪያው ልደት የምንለው ይሄንን ነው። ሰው ከአባቱ ወይንም ከአባቱ አብራክ ዘርን ከእናቱ ደግሞ ደምን ሆኖ በማኅፀን ውስጥ የሚወለድበት ልደት መወለድ ይባላል። የስጋ መወለድ ማለት ነው። ወደዚህ ዓለም መምጣት ረቂቅ በነበረ ዘር ረቂቅ በነበረ ደም ያ ፍጡር ሰው ሆኖ ግዘፍ ነስቶ አካልን ነስቶ ሰው የሚሆንበት ልደት ቀዳማዊ ልደት ወይም የመጀመሪያ መወለድ ተብሎ ይገለጻል። ሁለተኛው ነገር ግን እዚህ ላይ የተገለጸው ጌታችን ኢየሱስ ክርስቶስ እየገለጸ ያለው የትኛው ልደት ነው የሚለው ማየት ይጠበቅብናል። የትኛው ልደት ነው የሚለውን ለማየት ስንሞክር ጌታችን ኢየሱስ ክርስቶስ እየተናገረ ያለው ለየትኛው ልደት ነው? በጥምቀት ስለሚገኘው ልደት ነው። እንግዲህ ጌታችን ልዑለ ባሕርይ ቅዱስ እግዚአብሔር አዳምና ሔዋንን ከፈጠራቸው በኋላ በገነት ውስጥ በ7 ዓመት ምን አድርጎ ያኖራቸው? እቅፍ ደግፍ አድርጎ በመንፈስ ቅዱስ አክብሮ አራቱን ባህሪያት ሶስቱን ባህሪያተ ነፍስ አራቱን ባህሪያተ ሥጋ ሶስቱን ባህሪያተ ነፍስ እንዲስማሙላቸው አድርጎ ነው የፈጠራቸው። እንደ ልጅ አድርጎ አክብሮ ይዟቸው ነበር። ነገር ግን የሰው ልጅ ወይንም ደግሞ አዳምና ሔዋን በስህተት የፈጣሪያቸውን ትእዛዝ አፍርሰው ዕፀ በለስን በበሉ ጊዜ ምን አድርገዋል? ከፈጣሪያቸው ትእዛዝ ተሰጥቷቸዋል። ምን የሚል ትእዛዝ? ሞተ ትመውት እስመ መሬት አንተ ወትገብ ውስተ መሬት፣ አንተ መሬት ነህ ወደ መሬትነት ትመለሳለህ አላቸው። ይሄ ምንን ያሳየናል የሚለውን ለመጀመሪያው ለማየት ስንሞክር ሰው የተወለደው ከምንድን ነው የተነሳው? ከአፈር ነው የተወለደው። ማለት አፈሩን እግዚአብሔር ስልጣኑ በረቂቅ ባሕርዩ አክብሮ በመንፈስ ሕያው አድርጎ ነው የፈጠረው። ስለዚህ ወደ ቀደመ መሬትነት ተመለስ ሲባል ምን ሆነ ማለት ነው? ከእግዚአብሔር ዘንድ የሚገኘው ልጅነት፣ ከእግዚአብሔር ዘንድ የሚገኘው ክብር፣ ከእግዚአብሔር ዘንድ የሚገኘው ፍቅር፣ ከእግዚአብሔር ዘንድ ከሚገኘው ጸጋ ሁሉ ምን ብሎበታል? ቀርቶበታል። ስለዚህ ይሄ ምን ይባላል? ከእግዚአብሔር ማንነት መውጣት መራሱ ልጅነትን ማጣት። ምክንያቱም እኛ ምንድን ነን? የእግዚአብሔር ልጆች ነን። አዳምና ሔዋን የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ምክንያቱም ከእነሱ አስቀድሞ ሰው አልነበረም ማለት ከአዳምና ከሔዋን አስቀድሞ የተፈጠረ ሌላ ሰው የለም። ስለዚህ በእሱ አርአያና አምሳል ስለተፈጠሩ ምንድን ናቸው? ሰዎች ናቸው፣ የእግዚአብሔር ልጆች ናቸው። ስለዚህ ያን ልጅነታቸውን ዕፀ በለስን የፈጣሪያቸውን ትእዛዝ አፍርሰው ያን ልጅነታቸውን አስቀምጠዋል። ስለዚህ ያ የተቀማው ልጅነት ደግሞ በምን መመለስ ነበረበት? ጌታችን በማየ ዮርዳኖስ ተጠምቆ በመስቀል ተሰቅሎ በሲኦል ወርዶ ነፍሳትን ሲያወጣ ያ በዲያብሎስ ተጽፎ በሲኦል ውስጥ የተጣለው ደብዳቤ እንዲሁም ደግሞ በፈለገ ዮርዳኖስ ወይንም በዮርዳኖስ ወንዝ ላይ የተጣለው ደብዳቤ ሲፋቅልን ያ ልጅነት ይመለሳል ማለት ነው። ስለዚህ ያ ልጅነት ስለሚመለስልን እንዲመለስልን የእግዚአብሔር ልጅነት ማግኘት እንዳለብን ሲያጠይቅ ምን ብሎታል? ከውሃና ከመንፈስ ቅዱስ ያልተጠመቀ ዳግመኛ ያልተወለደ የእግዚአብሔርን መንግስት ያይ ዘንድ አይችልም እያለ ይናገረዋል ማለት ነው። የሚገርም ይህንን የጌታችንን ቃል ስናይ በዚህ ውስጥ ብዙ አይነት ነገሮችን እናነሳለን። ጥምቀቱ እንደሚታወቀው የምን ምልክት ነው? ለጌታችን የሞቱ ምልክት ነው። ሐዋርያው ጳውሎስ ለሮሜ ሰዎች በላከው መልእክቱ በምዕራፍ 6 ላይ ሲናገር ይህንን ይናገራል። ሞቱ በሚመስል ጥምቀቱ እያለ ይናገራል ማለት ነው። ስለዚህ ሰው ጥምቀትን ሲጠመቅ ከእግዚአብሔር ዘንድ ኢየሱስ ክርስቶስ የሚሞተው ሞት ይሞታለው እያለ
ልጅነቴን በመከራ ውስጥ አሳልፌ በስቃይ ውስጥ አሳልፌ ይህንን አልፎ በሚሄደው ይሄ ዓለም አልፎ በማያልፈው ዓለም ለመውረስ የሚገባኝን ስራ እሰራለሁ በሚለው በዚያ ጥምቀት ያንን መወለድ እንዳለበት በዚህ ቃል ላይ ያመለክታል ማለት ነው። ለዚህም ነው ሐዋርያው ጳውሎስ ለቲቶ በላከው መልእክቱ በምዕራፍ 3 ቁጥር 5 ላይ እንዲህ እያለ ይናገራል። ዋዳህነን በጥምቀተ ዳግም ልደት በተሐድሶ በመንፈስ ቅዱስ ዳግመኛ መታደስ ባለበት መንጻት ባለበት መክበር ባለበት ባህሪያዊ ህይወትን መኖር ባለበት በሁለተኛ መወለድ በሚሆን ጥምቀቱ ምን አደረገን ይላል? አዳነን እያለ ይናገራል ማለት ነው። ስለዚህ ይሄ ሁለተኛ መወለድ የተባለው ምንድነው? ከእግዚአብሔር ዘንድ ልጅነትን የምናገኝባት ስለሆነች ማለት ነው። ይህንን ያልያዘ የእግዚአብሔር ልጅ ሊባል ስለማይችል ማለት ነው። ለዚህ ማለት ጌታችን ሲናገር በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሲናገር ምን ይላል? ዘአምነ ወዘተጠምቀ ይድኅን፣ ያመነ የተጠመቀ የክርስቲያን ስራ የሰራ ክርስቶስን የመሰለ ክርስቶስን የተባበረ የሐዋርያትን ቃል የሰማ ጻድቃኖችን ያከበረ ቤተክርስቲያንን የሚሰማ መምህራንን የሚያደምጥ ሰው ምን ይሆናል አለ? ይድናል። ወይ አምነ ወዘኢተጠምቀ ይደየን፣ ያላመነ ያልተጠመቀ እስከሆነ ግን ምን ይሆናል አለ? ይፈረድበታል እያለ ይናገራል ማለት ነው። ስለዚህ ዳግመኛ መወለድ የሰው ልጅ ምን ለመሆን ነው? ልጅነትን ለማግኘት ነው። ከእግዚአብሔር ዘንድ የምትገኘው ልጅነትን ለማግኘት ማለት ነው። ስለዚህ ምዕመናንም እዚህ ላይ ትልቁ ልብ ሊሉት የሚገባው ነገር ዳግማዊ ልደትን ለማግኘት የሰው ልጅ የግዴታ መጠመቅ እንዳለበት ነው። ካልተጠመቀ ከእግዚአብሔር ማህበር ዘንድ ሊሆን አይችልም። የክርስቶስ ማህበር ዘንድ ሊሆን አይችልም። ተመልክተን ደግሞ ጌታችን ካደገ በኋላ የሰራው ወንጌልን ከማስተማሩ በፊት፣ ጾምን ከመጾሙ በፊት፣ ሕግን ከመስራቱ በፊት ያደረገው የመጀመሪያው ነገር ምንድን ነው? ጥምቀት ነው። በማቴዎስ ወንጌል ምዕራፍ 3 ጀምሮ ስንመለከተው ጌታችን ከዮሐንስ ዘንድ ሄዶ ተጠምቋል። ስለዚህ ለሃይማኖት መሰረቱ ምንድን ነው? ጥምቀት ነው። በዚያ ጥምቀት ምን ስለሚገኝ? ልጅነት ስለሚገኝ ማለት ነው። ስለዚህ ዳግም መወለድ የምንለው ከእግዚአብሔር ጋር የምንተባበርበት፣ እግዚአብሔርን የምንመስልበት፣ ንጻ ጠባያችን የሚመለስበት፣ ከእግዚአብሔር ጋር በተድላ በደስታ የምንኖርበት፣ ለሙሴ እንደተናገረው እኔ የሕያዋን አምላክ ነኝ የእነ አብርሃም የእነ ይስሐቅ የእነ ያዕቆብ አምላክ ነኝ ብሎ እንደተናገረው ሁሉ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ እቅፍ ውስጥ የምንኖርበት እንድንኖር የሚያደርገን ድልድይ በመሆኑ ምን ብሏል? ዳግማዊ ልደት እያለ ጥምቀትን ይጠራታል ማለት ነው። ስለዚህ በዚህ ልክ ነው ጌታችን ይህንን ነገር ለኒቆዲሞስ የሚናገረው። በዚሁ በማያያዝ የእግዚአብሔር ፍቅር እንዴት እናያለን የሚለውን እስኪ ለተመልካቾቻችንም ቢያብራሩልን። እንግዲህ ከዚሁ ጋር ተያይዞ የእግዚአብሔርን ፍቅር እንዴት እናያለን የሚለውን ስናይ በዚህ ወንጌል ላይ ተገልጿል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የተነገረ ኃይለ ቃል ነው። እስመ ከመዝ እግዚአብሔር አፍቀሮ ለዓለም፣ እግዚአብሔር ዓለሙን እንዲሁ ወዶታልና ወመጦ ወለወላህደ ወወሀበ ቤዛ ኩሉ፣ አንድያ ልጁን ለሞት አሳልፎ ሰጠለት እያለ ይናገራል። ይህንን ነገር ስናይ ፍቅር እንዴት ይገለጻል የሚለው ማየት ይገባል። ፍቅር በራሱ ምንድን ነው? እንግዲህ ፍቅር ከእግዚአብሔር ዘንድ የምትገኝ እግዚአብሔር በራሱ ፍቅር ነው አይደል? እግዚአብሔር በራሱ ፍቅርነቱን ሲያሳይ ምን ብሏል? የሰው ልጆችን ፈጥሯል። በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ ስናይ በአርአያውና በአምሳሉ ፈጥሯል። ስለዚህ ያም መፍጠሩን ስንመለከትለት ምንድን ነው? ፍቅር ነው። ከዚያም በኋላ የሰው ልጅም ደግሞ በድሎ አምላክነቱን ሽቶ አምላክነቱን ተመኝቶ የባህሪ አምላክነቱን ተመኝቶ በደልን ባደረሰበት ጊዜ ደግሞ ያደረገው ነገር ምንድን ነው? ልጁን ሰዶ ነው ያዳነለት። ስለዚህ በዚህም ጊዜ ምኑ ተገለጸ? ፍቅር ተገለጸ። ፍቅርነቱን አሳየ ማለት ነው። በሌላም መንገድ ደግሞ ሕይወትን በመስጠቱ ብታየው ዘላለማዊ ምግብ እንዲሆን ስጋውና ደሙን ቆርሶ አፍሶ መስጠቱን ስትመለከተው ምንድን ነው? የእግዚአብሔር ፍቅር ይገለጻል። ስለዚህ ፍቅር ነቋ ምንጯ ከእግዚአብሔር ዘንድ የሆነች ገጸ በረከት ናት። እንግዲህ ይህችን ፍቅር ስናይ ይህች ፍቅር ከእግዚአብሔር ጋር የምታደርስ የእግዚአብሔር ትእዛዝ የሆነች ናት። በማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 36 ላይ ከፈሪሳውያንና ከሰዱቃውያን ወገን የሚሆን አንድ ሰው መጥቶ ጌታችን ኢየሱስ ክርስቶስን ጠይቆት ነበረ። አየኑ ትእዛዝ አባይ እምኦሪት፣ ከኦሪት ማናቸው ትእዛዝ ይበልጣሉ? ወይንም የተገለጹ ቃላቶች አሉ አይደል? ለሙሴ የተሰጡት 10 ቃላት አሉ። ከነዛ ማንኛው ይበልጣል ብሎ ጌታችን ኢየሱስ ክርስቶስን አንድ አዋቂ ነኝ የሚል ሰው ጠይቆት ነበር። እና በዚህ ጊዜ ምንድን ያለው ጌታችን ኢየሱስ ክርስቶስ ወይ ቤሎ አፍቅሮ ለእግዚአብሔር አምላክከ
እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ጥበብ ውደደው። ዛቲ ትእዛዝ አባይ ወቀዳሚት፣ ከሁሉም የምትበልጥ ከሁሉም የምትቀድም የሕግ ሁሉ መጀመሪያ ምንድናት አለ? እቺ ናት፣ ፍቅር ናት እያለ ይናገራል። እግዚአብሔርን መውደድ የሚገኝበት ፍቅር ማለት ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስም ሲናገር ተፋቀሩ ወሰ ፍጹም ሕግ ውእቱ። መፋቀር መዋደድ ምንድን ነው? የሕግ ሁሉ ፍጻሜ ነው፣ የመጨረሻው ሕግ ነው እያለ የሚናገረው ማለት ነው። ስለዚህ ያ ሕግ የሕግ ሁሉ የመጨረሻ የሆነው ፍቅር ከየት የሚገኝ ነው? ሰዎች እግዚአብሔርን በመውደድ የሚያገኙት ሕግ ነው። ይወርድና እዛው ላይ ምን ይለዋል? ወካልእታሂ እንተ ትመስላ አፍቅር ቢጸከ ከመ ነፍስከ፣ እርሷን የምትመስላት ሁለተኛይቱ ትእዛዝ ደግሞ ምንድናት? ባልንጀራህን፣ ወዳጅህን፣ ሚስትህን፣ እህትህን፣ ወንድምህን፣ ልጆችህን አጠቃላይ የሰው ልጆች ፍጡርን የሆነው ሁሉ ውደድ የምትለው እሷን የምትመስላት ናት። ወበእላ ክልኤቲ ትእዛዛት ተሰቅሉ ኦሪት ወነቢያት፣ በሊህ በሁለቱ ትእዛዛት 8ቶቹ ቃላተ ኦሪቶች ምን ብለው ይኖራሉ? ጸንተው ይኖራሉ ይላል። ሰው ለምሳሌ ከኦሪቱ ከምናሳቸው ትእዛዞች እኮ አንዱ ምንድን ነው? አባትና እናትህን አክብር፣ አትስረቅ፣ አታመንዘር የሚል ነው አይደል? ሰው ማይሰርቅ ማያመነዝረው ምን ሲሆን ነው? እግዚአብሔርን ሲወድ ነው፣ የሕጉን ባለቤት ሲወድ ነው። ስለዚህ ፍቅር ምን ሆነች ማለት ነው? ለነዛ ለተቃሪሮ ትእዛዛቶች መሰረት ትሆናቸዋለች ማለት ነው፣ ግባት ትሆናቸዋለች ማለት ነው። ሰውን ባይገድል ፍቅር ከሌለው ምን ሆናል? ቅዱስ ጳውሎስም እንደዚህ ያለ ፍቅር ከሌለ እንደሚመታ ከበሮ፣ ድምፅ እንደሚያወጣ ከበሮ፣ እንደ ጸናጽል ሸዋሸዋቴ ነኝ እያለ የሚናገረው እኮ ለዚህ ነው። ስለዚህ ፍቅር ከእግዚአብሔር የተገኘች ሰዎችም ደግሞ አክብረው አግኝተው ሊይዟት የሚገባ መሆኗን በዚህ ልክ እናያለን ማለት ነው። ከቤተ ክርስቲያናችን ከመጽሐፍ መነኮሳት አንዱ ክፍል የሆነው አረጋዊ መንፈሳዊም ይህን ነገር ሲያጸና ምን ይላል መሰለ? ፍቅረ ቢጽ ብትሉ ወደ ፍቅረ እግዚአብሔር የምታደርስ ናት እያለ ይናገራል። አይታ ሰው በቅርቡ የሚያየውን ሰው መውደድ ሲጀምር፣ እህቱን መውደድ ሲጀምር፣ አንተን መውደድ ስትጀምር፣ እኔ አንተን መውደድ ሲጀምር፣ አንተን ማክበር ስትጀምር፣ እኔ አንተን ማክበር ስንጀምር፣ እንዲህ እያለ የሰው ልጆች በዓለሙ ላይ ያሉ ሰዎች ሁሉ እየተዋደዱ እየተከባበሩ እየተፋቀሩ ሲሄዱ ምን ይሆናል? እግዚአብሔር መምሰል ይጀምራሉ። እግዚአብሔር መሆን ትጀምራለህ በሕይወትህ ማለት ነው። ምክንያቱም አንድ ሰው እግዚአብሔርን አሳየ ማለት በዓለም ላይ በፍቅር ኖረ ማለት በዓለም ላይ ሕግን ፈጽመ ማለት ማንን መሰለ ማለት ነው? እግዚአብሔርን መሰለ ማለት ነው። ተመልክተ እንደሆነ ክርስቶስ እኮ በሚገርፉት ሰዎች ፊት፣ በሚወጉት ሰዎች ፊት፣ በሚቸነክሩት ሰዎች ፊት፣ ምራቃቸውን በሚተፉ ሰዎች ፊት አባይ እስራኤሎሙ እስመ በዘኢያእምሩ ይገብሩ፣ አባቶ የሚያደርጉት አያውቁምና ይቅር በላቸው። እንዲህ የሚያስደርገው እኮ ምንድን ነው? ፍጹም ፍቅር እኮ ነው። ስለዚህ ይህንን ፍጹም ፍቅር ሲይዝ የሰው ልጅ ምን ይሆናል ማለት ነው? እግዚአብሔርን ክርስቶስን የሞተለትን የተሰቀለለትን ስጋውን የቆረሰለትን ደሙን ያፈሰሰለትን ክርስቶስን መሆን ይጀምራል ማለት ነው። ስለዚህ ፍቅር የምትባለው እንደዚህ ያለች ናት ማለት ነው። የሚገርም ቅዱስ ዮሐንስ ወንጌላዊ በመልእክቱ በአንደኛ ዮሐንስ ምዕራፍ 4 ቁጥር 6 ላይ እንዲህ ይናገራል። አኀዊነ ወንትፋቀር ለንትፋቀር በበይናቲነ፣ ወንድሞቻችን ሆይ እርስ በርሳችን እንዋደድ እንፋቀር። እስመ ተፋቅሮ እምነ እግዚአብሔር ውእቱ፣ መዋደድ መፋቀር መከባበር ከማን ዘንድ ነውና? ከእግዚአብሔር ዘንድ ነውና። መቼም ከዲያብሎስ እኮ ፍቅር አይገኝም ማለት። ከዲያብሎስ ጸብ፣ ክርክር፣ ጨለማ፣ ጥላቻ፣ ሐሜት፣ ስርቆት፣ ዝሙት የተለያዩ ነገሮች ነው የሚገኝበት እንጂ ፍቅር አይገኝበትም። ፍቅር ቢኖረውማ እኮ አስበው ክርስቶስ ድል ነስቶት አዳምና ሔዋንን ከገቡ ጀምሮ ከገነት ካስወጣቸው ጀምሮ እስከ ዓለም ፍጻሜ ይቃወማቸዋል። ዛሬም ይቃወመናል፣ እስከ ዓለም ፍጻሜ ይቃወመናል። ፍቅር ቢኖረው ኖሮ ግን የዲያብሎስ ሐሳቡ እኔ ጠፍቻለሁ ሌላውንም ላጥፋ ነው አይደለም። ስለዚህ ፍቅር ከእግዚአብሔር ዘንድ ብቻ የሚገኛል ይልና ምን ይላል? እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ምንድን ነውና? ፍቅር ነውና፣ ፍቅሩን የሚገልጽ ነውና እያለ ይናገራል ማለት ነው። ስለዚህ ፍቅርም በእንዲህ አይነት ልክ ነው ልናያት ምንችለው። ነገር ግን የእግዚአብሔርን ፍቅር ለየት ያደረገው ምንድን ነው? የእግዚአብሔርን ፍቅር ከሰዎች ፍቅር፣ ከኛ ፍቅር፣ እኛ ከምንፋቀረው ፍቅር ለየት እንዲል ያደረገው ነገር ምንድን ነው የሚለውን ስናይ እግዚአብሔር ዓለሙን ሲወደው ምን አድርጎ ነው የወደደው? ልጁን ቤዛ አድርጎ በመስጠት ነው የወደደው። ልጁን አሳልፎ በመስጠት ነው የወደደው። እንደው እንደ ሰው እኛ እናስበው። የሰው ልጅ ልጁን ለሕማም፣ ለሞት፣ ለግርፋት፣ ለስቃይ መስጠቱን እንደው ልጅህ
አንተ የኖርከውን ኑሮ እንኳን እንዲኖር ትፈልጋለህ እንዴ? አትፈልግም እንኳን። የአብዛኛው ሰው ባህሪ ምንድን ነው ማለት እኔ የኖርኩትን ኑሮ ልጅ እንዲኖር አይፈልግም እንላለን። ለልጅ ስል በቃ መሮጥ አለብኝ፣ የማይገፋው መግፋት አለብኝ፣ የማይቻለው መቻል አለብኝ እንላለን። ይህ ፍቅር ነው። ከልጆቻችን ከአብራካችን ለወጣው ፍቅር ልጅ ያለን ፍቅር ነው። እንዲህ የምንሳሳለትን ልጅ ለህማም ለሞት አሳልፈን እንሰጠዋለን እንዴ? ለህማም ለሞትን ተው። እንደው በሰፈራችን እንኳን አንድ ጎረምሳ የእሱ እኩያ ህፃን እንኳን ቢመጣው ዝም እንላለን እንዴ? ሄደን ያኛውን ህፃን አንኮረኩም? ምን ስለሆነ? ልጅ ማለት የአንተ መገለጫ ስለሆነ አንተ ራስን በመስታወት እንደምታየው አይነት ስለሆነ ማለት ነው። እግዚአብሔር ግን እንደዚህ አይደለም ያደረገው። ራሳቸው የሰው ልጆች በመጡት ዓመት ምን አደረጉ? ልጅነታቸውን አስቀሙ። ግን ያስቀሙትን ልጅነትን ለማስመለስም ምን አደረገ? አንድ ልጁን የሚወልደው ተቀዳሚ ተከታይ የሌለው ልጁ ምን አደረገ? ሰጠለት። ቤዛ አድርጎ ሰጠለት ማለት ነው። ስለዚህ ቤዛ አድርጎ በመስጠቱ የእግዚአብሔር ፍቅር ለየት እንድንል ያደርገዋል ማለት ነው። ይህንን ፍቅር ሲገልጽ ሐዋርያው ቅዱስ ጳውሎስ ሲናገር እንዲህ ይላል። ለገላትያ ሰዎች በላከው መልእክቱ በምዕራፍ 4 ላይ ሶበሰ ይትከሃለክሙ አዕይንቲክሙ መሊሃክሙ እምወሃብኩሙኒ፣ ቢቻላችሁስ አይናችሁን እንኳን አውጥታችሁ እንደምትሰጡኝ አውቃለሁ እያለ ይናገራል። መቼም የሰው ልጅ አይኑን አውጥቶ የሚሰጥ ሆኖ አይደለም ማለት ፈቃዳችሁን ትሰጡኛላችሁ ሲል ነው። የሰው ልጅ እኮ ፍቅሩን ሲገልጽ ምን ያደርጋል? ትልቁ ፍቅር ልንል የምንችለው ለሚወደው ሰው ምንድን ነው ሊያደርግ የሚችለው? አካሉን ሊሰጥ ይችላል። አሁን ለምሳሌ ተመልክተው እንደሆነ በዘመናችን ይደረጋል። ሰው ለእናታቸው፣ ለወንድማቸው፣ ለሚስታቸው ምን ያደርጋሉ? ኩላሊታቸውን አውጥቶ ይሰጣሉ። ይሄ ፍቅር ነው። ግን ይሞታሉ ወይ ብለን ስንል የለም፣ አይደረግም። ምክንያቱም በአንድ ኩላሊት መኖር እንደምንችል ስለምናውቅ ነው ምንሰጠው። እስቲ አንድ አይኑን ሰጥቶ የሚኖር ለሰው ለግሶ አንድ አይኑን በአንድ አይኑ የሚኖር ሰው እስካሁን ተመልክተህ ታውቃለህ? የለም። ምክንያቱም በአንድ አይኑ ሊኖር ስለማይችል ምናልባት በአደጋ ወይም በተለያየ በሕክምና ሊስተካከልለት ይችላል። ነገር ግን አይኑ እያየ አይኑን አውጥቶ የሚሰጥ ሰው የለም። የማያያዝ ኩላሊቱን ግን አውጥቶ ይሰጣል። በአንድ ኩላሊት መኖር እንደሚችል ስለሚያውቅ ይሄ ፍቅሩ ነው። እግዚአብሔር ጋር ግን እንደዚህ አይነት ቀመር የለም። ዓለሙን ሲወድ በቃ ፈጽሞ ነው የወደደው። በመስቀል ላይ እስከ መሰቀል፣ ስጋውን እስከ መቁረስ፣ ደሙን እስከ ማፍሰስ ነው የደረሰው ማለት ነው። ስለዚህ ይህን ሁላ በማድረጉ የእግዚአብሔር ፍቅር ለየት እንዲል ያደርገዋል። ከእግዚአብሔር ፍቅር የምንማረው እኛ ምንድን ነው የሚለውን ስናይ እርስ በራሳችን መከባበር እንዳለብን፣ እርስ በርሳችን መዋደድ እንዳለብን፣ እርስ በራሳችን መደጋገፍ እንዳለብን፣ በተለይም ደግሞ ክርስቲያኖች በዚህ በጾም ወቅትም ሰው ሁላ በዓለም ላይ እኩል ኑሮን አይኖርም። ተመሳሳይ ሀሳብ ያለው ሰው የለም። ተመሳሳይ መልክ ያለው ሰው የለም። ተመሳሳይ ቁመና ያለው ሰው የለም። በተለያየ ነገር የሚለያይባት ነገር ይኖራል። ስለዚህ በኑሯችንም እኩል አንሆንም። ስለዚህ ክርስቲያንም ለእግዚአብሔር ያለውን ፍቅር ለመግለጽ በተለይም ደግሞ በዚህ በጾም ወቅት በእርግጥ አገባድነዋል ጾማችንን። ክርስቲያን በእርግጥ ጾምን እየጠበቀ አይደለም። በጎ ስራዎችን የሚሰራው ትእዛዛትን የሚጠብቀው የሆኑ ወቅቶችን እየጠበቀ አይደለም። የክርስቲያን መላ ህይወቱ ምንድነው? ለክርስቶስ ተላልፎ የተሰጠ ነው። ስለዚህ መንግስተ እግዚአብሔርን ተስፋ የሚያደርግ ስለሆነ ከዚህ ከክርስቶስ ፍቅር ከእግዚአብሔር ፍቅር የምንረዳው ትልቁ ነገር ምንድነው የሚለውን ስናይ አንዳችን ለአንዳችን መተጋገዝ እንዳለን፣ መሞት ባይኖርብንም፣ መሰቀል ባይኖርብንም፣ ስጋችንን መቁረስ ባይኖርብንም፣ ደማችንን ማፍሰስ ባይኖርብንም በቻልነው አቅም ግን ሰው እኮ ለምሳሌ ሀሳብ መደገፍ ራሱ እኮ አንድ ፍቅር መገለጫ ነው አይደል? አንድ ሰው ማገዣ መንገድ ነው። ከምትበላው ቆርሰ መስጠት ምንድን ነው? የፍቅር መገለጫ ነው። ለአንተ ተርፎ ነው የምታደርገው። ለአንተ ካለኝ የምቆርሰው ለሌለው ሰው ነው እየሰጠህ ያለው ማለት ነው። ተምረን ደግሞ ትምህርት ያልበለጸጉ ወገኖቻችንን ወንድሞቻችንን መደገፍም ደግሞ አንዱ የፍቅር መገለጫ ነው ማለት ነው። ስለዚህ ክርስቲያኖች ባለን በመላ ዘመናችን መዋደድ እንዳለብን ከእግዚአብሔር ጋር ለመኖር እግዚአብሔርን ለመምሰል እግዚአብሔርን ዋጋ የተከፈለልን እግዚአብሔርን ምንም እንኳን ዋጋውን መክፈል ባንችልም ነገር ግን እርሱም መስለን እንድኖር ምን ማድረግ አለብን? በፍቅር መኖር እንዳለብን የእግዚአብሔር ፍቅርና ቃሉ ያስተምረናል ማለት ነው። እሺ፣ እናመሰግናለን መምህራችን፣ ቃልዎትን ያሰማልን። ከዚህ በመቀጠል የመጨረሻውና አያይዘን እርሱን የምንጠይቀው ጥያቄ አለ። ያ ምንድነው? በምዕራፍ 3 ከቁጥር 19 ላይ ያለውን ኃይለ ቃል በማንሳት ነው። ሰዎች ከብርሃን ይልቅ ጨለማን ወደዱ ይላል እና ክፉ ስለሆነ ወደ ብርሃን አይመጣም ይላል መጽሐፍ ቅዱሳችን ላይ እና ይህንን ሀሳብ እንዴት እናየዋለን? እንዴት እንረዳዋለን? እስኪ ይህንን ደግሞ ቢያብራሩልን። በጣም ቆንጆና ተገቢ ጥያቄ ነው ያነሳው ወንድማችን። እንግዲህ እዚህ ጋር የተገለጹት ሁለት አካላት ናቸው። ብርሃንና ጨለማ የሚሉ ሁለት አካላቶች ተገልጸዋል። እኚህም በየራሳቸው ማየት ይገባናል። ብርሃን ምንድን ነው?
መጀመሪያ ላይ ብርሃን የሚባለው ነገር ምንድን ነው? ምክንያቱም እኛም ማስቀደም ያለብን ብርሃንን ስለሆነ ብርሃን ምንድን ነው የሚለው ማየት ይገባናል። እንግዲህ ስለ ብርሃን ስናነሳ እንደ ቅድሙ ሀሳባችን ሁሉ የብርሃን መገኛ የብርሃን ምንጭ ሆነው ልዑለ ባሕርይ ቅዱስ እግዚአብሔር ነው። እግዚአብሔር ይህንን ዓለም ካለመኖር ወደ መኖር ሲያመጣው ስትመለከት ብርሃንነቱ ትመለከታለህ። ብርሃን የባሕርይ መሆኑን ትመለከታለህ። መላእክትን በነባቢትና በለባዊት አእምሮ ሲፈጥር የሰው ልጅንም ደግሞ ከአራቱ ባህርያተ ሥጋና ከሦስቱ ባህርያተ ነፍስ ሕያው አድርጎ ሲፈጥር እግዚአብሔር ምንን ትመለከትበታለህ? ብርሃንነቱን ትመለከታለህ። ብርሃን ባሕርዩ መሆኑን ትመለከትበታለህ እግዚአብሔር ማለት። ለዚህም እኮ ነው በኦሪት ዘፍጥረት ምዕራፍ 1 ላይ ስትመለከት ምን ይላል? እግዚአብሔር ብርሃንን ፈጠረ መልካምም እንደሆነ አየ። ብርሃኑ ምን ብሎ ጠራው? ቀን ብሎ ጠራው ይላል። ስለዚህ ብርሃን ምን በእግዚአብሔር ዘንድ የተወደደ፣ በእግዚአብሔር ዘንድ የተፈጠረ፣ በእግዚአብሔር ዘንድ የተወደደ፣ በእግዚአብሔር ዘንድ የተመረጠ የሚለውን ነገሮች ያብራራልናል ማለት ነው። ለዚህም ነው ቅዱስ ያሬድ ሲናገር ተመልክተ እንደሆነ በመዝሙር 118 105 ላይ ሲናገር እንዲህ እያለ ይናገራል። ማይቶት ለእግርየ ሕግከ፣ ሕግህ ወይንም የአንተ አነዋወር፣ የአንተ ሃይማኖት፣ የአንተ ፍቅር፣ የአንተ ክብር ለመንገዴ ምንድን ነው አለ? መብራት ነው። ወብርሃን ለሕይወትየ፣ ለሕይወቴም ደግሞ ምንድን ነው አለ? ብርሃን ነው እያለ ይናገራል። ስለዚህ ከእግዚአብሔር ዘንድ የሚገኘው ሕጉ ለመንገዳችን ብርሃን የሚሆን ነው። የእግዚአብሔር ብርሃንነት በራሱ ለእኛ ምንድን ነው? ለመንገዳችን፣ ለአኗኗራችን፣ ለትምህርታችን፣ ለስራችን፣ ለአጠቃላይ ነገራችን ሕይወት የሚዘራ ነው። ሕይወት የሚዘራ በመሆን ብርሃን ብለን እንጠራዋለን ማለት ነው። ስለዚህ ብርሃን ከእግዚአብሔር ዘንድ የተገኘ ሰዎችን የሚያከብር፣ ሰዎች የሚከብሩበት፣ ሰዎች ከእግዚአብሔር ጋር የሚገናኙበት ነገር መሆኑን ልብ ልንል ያስፈልገናል ማለት ነው። ለዚህም እኮ ነው ጌታችን ሲናገር በዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ ሲናገር እንዲህ ይላል፣ እንዘ ሀሎኩ ውስተ ዓለም አነ ውእቱ ብርሃኑ ለዓለም። በዚህ ዓለም እስካለው ድረስ የዚህ ዓለም ብርሃኑ የሰው ልጅ እውቀቱ እኔ ነኝ እያለ ይናገራል። በዚህ ዓለም ሳለው ማለት ምን ማለት ነው የሚለውን ለማየት ስንሞክር ለጊዜው ጌታችን ኢየሱስ ክርስቶስ እየተናገረ ያለው በምንድን ነው? ለጊዜው መለኮቱ ከትስብእቱ ጋር ተዋህዶ ላለባት ሰዓት ነው እየተናገረ ያለው። ፍጻሜው ግን ምንድን ነው የሚለውን ስናይ ዓለም ምንድን ነው? ዓለም የሰው ልጅ ነው። የሰው ልጅ ምድር ተብሎ ይጠራል፣ ዓለም ተብሎ ይጠራል። ስለዚህ በዓለም ውስጥ እስካለው ድረስ ማለት ትልቁ ነገር ምንድን ነው የሚለውን ስናይ ሰዎች እኔን ደስ የሚያሰኝ ስራ እስከሰሩ ድረስ፣ የኔን ሕግ እስከተከተሉ ድረስ፣ እኔን መስለው እስከኖሩ ድረስ ከነሱ ላይ አልለይም፣ ብርሃን እሆናቸዋለሁ፣ እውቀት እሆናቸዋለሁ፣ መንገዳቸውን ሁሉ አቃናለሁ እያለ ሲናገራለን ማለት ነው። ለዚህም እኮ ተመልከታ እንደሆነ ነቢያቱን ስትመለከት፣ ሐዋርያቱን ስትመለከት፣ ጻድቃን ሰማዕታቱን ስትመለከት፣ አጠቃላይ ቅዱሳኖችን ስትመለከት ብርሃናዊ ሕይወትን የኖሩት ምን በመሆናቸው ነው? ያ ዓለም የተመሰለው ሰውነታቸው ላይ ክርስቶስን ስላሳደፉ ነው። ክርስቶስን መስለው ስለኖሩ፣ ክርስቶስን ሆነው ስለኖሩ ነው ማለት ነው። ስለዚህ ብርሃን ከእግዚአብሔር የተገኘ ለሰው ልጆች ደግሞ የጸጋ ተደርጎ የተሰጠ ትልቅ ስጦታ ነው። ይሄ የመጀመሪያው ብርሃንነት ነው። ትልቁ ግን በብርሃን ውስጥ ምንን እናገኛለን? ብርሃን ቅድም እንዳልነው የበጎነት መገለጫ እንደሆነ፣ የፍካት መገለጫ እንደሆነ፣ ሰው በቀን ላይ ሲሆን ነው አይደል ብዙ ስራዎችን ለመስራት የሚችለው፣ እንደፈለገ መውጣት መግባት የሚችለው፣ እንደፈለገ ሊሆን የሚችለው ምን እስካለ ድረስ ነው? ብርሃን እስካለ ድረስ ነው። አይኑ ብርሃን ማየት እስከቻለ ድረስ ነው። ለዚህም እኮ ነው ወንጌላችን ሲናገር ጌታችን ምን ብሏል? ማይቶቱ ለስጋከ አይነ ከውቱ፣ የስጋ ሁሉ መከናወኛ ብርሃን ምንህ ነው አለ? አይንህ ነው እያለ ይላል ማለት ነው። ሰው አይኑ ብሩህ ሆኖ ይሄ የምናየውን ብርሃን የሚያይ ከሆነ ምን ይሆናል? ከገደል አይወድቅም፣ እንቅፋት አይመታውም፣ የፈለገበት ቦታ መድረስ ይችላል፣ የፈለገውን መጽሐፍ ከፍቶ ማንበብ ይችላል፣ የፈለገውን ነገር ማከናወን ይችላል። ነገር ግን ያን ብርሃን ማየት ከሆነስ ብዙ ነገሮች ይቸግሩታል። የሰዎች እርዳታ ያስፈልገዋል፣ እንቅፋት ይመታዋል፣ ገደል ውስጥ ሊወድቅ ሊሰበር ይችላል ማለት ነው። ስለዚህ ይሄ የምናየው ብርሃን ምን የሆነ ነው? ለሰው ልጆች መንገድን የሚመራ ነው ብርሃን ማለት ነው። ሁለተኛው ነገር ግን ብርሃን የተባለው ነገር እውቀት ነው። እውቀት እግዚአብሔርን ማወቅ፣ እግዚአብሔር መምሰል ምን ተብሎ ይጠራል? ብርሃን ተብሎ ይጠራል። ከድንቁርና መላቀቅ ማለት ነው። ለዚህም እኮ ነው ኢሳይያስ በትንቢቱ በምዕራፍ 9 ቁጥር 2 ላይ ሲናገር እንዲህ ይላል፣ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አቢይ ሰረቀ ላዕሌሆሙ። በጨለማ በድንቁርና ባለማወቅ ይኖሩ የነበሩ ሰዎች ምን ወጣላቸው አለ? ብርሃን ወጣላቸው፣ እውቀት ተገለጸላቸው፣
ክርስቶስን አወቁት፣ ክርስቶስን መሰሉት፣ ብርሃን ገነትን መንግስተ ሰማያትን ወረሱ እያለ ይናገራል ማለት ነው። ይሄም ገነት ብርሃን መሆኗን የእግዚአብሔር እውቀት ብርሃን መሆኑን ሃይማኖት ብርሃን መሆኑን ሲያሳይ ደግሞ በቀሌምንጦስ ላይ በምዕራፍ 7 ቁጥር 23 ላይ እንዲህ እያለ ይናገራል ቅዱስ ጴጥሮስን ጌታችን ጴጥሮስ ወይ ጨለማ ወደ ገነት ይገባ ዘንድ አይችልም። ምክንያቱም ምን ስለሌለው ጨለማ ከብርሃን ጋር ህብረት ስለሌለው ገነት የብርሃን መገለጫ። ስለዚህ እንዲሁም ሁሉ እግዚአብሔርን ያወቁ ብርሃን በተባለች እውቀት እግዚአብሔርን ያወቁ ብርሃን በተባለች ሃይማኖት እግዚአብሔርን ያወቁ ብርሃን በተባለች እምነት እግዚአብሔርን ያወቁ ብርሃን በተባለች መልካም ስራ እግዚአብሔርን የመሰሉ ሰዎች ወደ ምን ይኖራሉ አለ? ብርሃንን መስለው ይኖራሉ። ብርሃን ገነትን፣ ብርሃን መንግስተ ሰማያትን የብርሃናት ፈጣሪ የብርሃናት ምንጭ ሆነው እግዚአብሔርን መስለውት በሱ እቅፍ ውስጥ ይኖራሉ። ይህን እንዳያደርጉ ግን ምን አደረገ? በተዘዋዋሪ ምን አለ? ጨለማ ደግሞ የሚባል አንድ ኃይል አለ። ጨለማ እንግዲህ ጨለማ ስናየው በራሱ ምንድን ነው? ጨለማ ድንቁርና ያለበት፣ ጥፋት ያለበት፣ ክፋት ያለበት። ተመልከታ እንደሆነ በጨለማ ጊዜ እኮ ምኖች ይከናወናሉ። ሰው ይሰረቃል፣ ማጅራቱ ይመታል፣ ከገደል ሊወርቅ ይችላል፣ በተለያዩ ነገሮች ይገጥሙታል። ጨለማ በራሱ ምን ስለሆነ? እንቅፋት ስለሆነ ማለት ነው። እንደውም የቤተክርስቲያናችን ሊቃውንት ይህንን ተርጉመው ጨለማን ከሃይማኖት ጋር አያይዘው ሲናገሩ ምን ይላሉ? ጨለማ በራሱ ጨለማነቱ እንዳለ ሆኖ ከገደል ላይ ሲውል ከዛፍ ጥላ ሲውል ደግሞ ምን ይላል? ይጸናል እያሉ ይናገራሉ። ሰው በጨለማ እየሄደ ገደል የጸን እያገኘ እንደሆነ ምን ይሆናል? በዛ ገደል ውስጥ ገብቶ ይሰበራል። ስለዚህ ጨለማ ምን ያመጣልበታል? ጥፋትን፣ ሞትን፣ ስብራትን ያመጣበታል ማለት ነው። ያን ጨለማ ደግሞ የሰው ልጅን ደግሞ ምን ያደርገዋል? በህይወቱ ሲመጣበት ከመንፈሳዊ ህይወት እንዲወጣ ያደርገዋል። ከእግዚአብሔር ማንነት እንዲወጣ ያደርገዋል። ከእግዚአብሔር ክብር እንዲለይ ያደርገዋል። ምክንያቱም ክርስቶስ ምን ስለሆነ? ብርሃን ስለሆነ፣ ጨለማ ስለሌለበት ማለት ነው። ይህንም ሲናገር ሐዋርያ ቅዱስ ዮሐንስ በመልእክቱ በአንደኛ ዮሐንስ በምዕራፍ 1 ቁጥር 5 ላይ እንዲህ እያለ ይናገራል። ዋልቦ ጸልመት በሀቤሁ ወጸልመትሳ አልቦ በሀቤሁ፣ ጨለማ በእግዚአብሔር ዘንድ ፈጽሞ የለም እያለ ይናገራል። በጨለማ ውስጥ ምን አለ? ድንቁርና አለ፣ አለማወቅ አለ፣ ከእግዚአብሔር ሕግ መተላለፍ አለ፣ እግዚአብሔርን አለመምሰል አለ። ተመልክተ እንደሆነ እስራኤላውያን ከዚያ እግዚአብሔር ከባርነት ከጨለማ ህይወት ባወጣቸው ጊዜ ከሰማይ መናን አዝንሞ ከአለት ላይ ውሃን አፍልቆ ባጠጣቸው ጊዜ ምን እያሉ ነበር ሲናገሩ የነበሩት? ይክልኑ እግዚአብሔር ሰሪያ ማይድ በገዳም፣ እግዚአብሔር በበረሃ በደረቅ ሰማይ ላይ በደረቅ አለት ላይ ውሃ ማፍለቅ መና መስራት ይቻለዋልን እያሉ ተናገሩ ማለት ነው። ስለዚህ ይሄ ምንድነው? ድንቁርና፣ ጨለማነት ነው። የእግዚአብሔርን ስራ ማቀለል ተመልክተን እንደሆነ በዘመናችንም እኮ ይሄ ነው የሚሆነው አይደል? ለዚህም እኮ ነው ወንጌሉ የሚናገረው በጨለማ ውስጥ የሚኖሩ የተባሉ ለጊዜው ማን ናቸው? አይሁድ ናቸው። አይሁድ ብርሃን ክርስቶስን ምን ብለውታል? ሰቅለውታል፣ ገፈውታል፣ ገርፈውታል። ተመልክተን እንደሆነ ብርሃንነቱን እያወቁ ብርሃንነቱን መቀበል ስላልፈለጉ ምንድን ነው እያሉ የነበሩት? ወደዚያ ብርሃን መምጣት ስለማይፈልጉ በሩቅ ሆነው ነበር ይጠይቁ የነበሩት። በሉቃስ ወንጌል በምዕራፍ 22 ላይ ተመልክተን እንደሆነ እንዲህ እያሉ ነው ጌታችን የሚጠይቁት። ወይ ቤልዎ እመሰ ክርስቶስ አንተ ንግረን ነገሃደ፣ አንተ እውነት ክርስቶስ ከሆንክ መቅደስ ትታነጽ እስከ ክርስቶስ ተብሎ የተነገረልህ አንተ ከሆንክ ንገረን ይሉታል። የሚገርም እኮ ስራውን ይመለከታሉ። ህብስት ሲያበረክት ይመለከታሉ። ውሃውን ሲያፈልቅ ይመለከታሉ። ጎባጣውን ሲያቃና ይመለከታሉ። እውሩን ሲያበራ ይመለከታሉ። ልምሾ የሆነው ነገሩ መሄድ የማይችለውን እንዲሁም ደግሞ አይተ የማይችለውን በደረቅ ግንባር አይነት ሲሰራ ይሉታል። ይሄም እንግዲህ ሰው ኒቆዲሞስም ተናግሮታል አይደል? ከእግዚአብሔር ዘንድ ካልሆነ በቀር አንተ የምታደርገውን ታምር ያደርግ ዘንድ የሚችል አንድ ስንኳ የለምና እያለ ይናገራል። ሰው ከእግዚአብሔር ዘንድ ካልሆነ የእግዚአብሔር ራሱ ተዋህዶ የመጣ ካልሆነ ከእግዚአብሔር ዘንድ የተላከ ካልሆነ ይህን ሊያደርግ አይችልም። ያን ስራውን ግን መቀበል ስለማይፈልጉ ምን ነበር ያደርጉ የነበሩት? እውነት አንተ ክርስቶስ ከሆነ ንገረን ይሉታል። እንግዲህ አንተ ከስራህ በላይ ቃልህ ምስክር ሲሆን ማለት ነው። እዚህ ጋር ተአምራትን እያደረገ ነገር ግን አይ እኔ አምላክ ነኝ ክርስቶስ ነኝ እንዲላቸው ሲፈልጉ ማለት ነው። ከስራው ይልቅ ቃሉ ተአማኒነት ሲኖር ማለት ነው። ይሄ ምንድነው ብለን ስናይ ጨለማነት ነው፣ ድንቁርናነት ነው፣ እግዚአብሔር አለማወቅ መቻል ማለት ነው። ስለዚህ ይህ ሁላ ያለባቸው ሰዎች ምን ይጠላሉ? ብርሃንን ይጠላሉ። ብርሃን እውቀትን ይጠላሉ። ብርሃን ክርስቶስን ይጠላሉ። ብርሃን የሚሆነው የተፈተተው ስጋውን ደሙን ምን ይላሉ? ይንቃሉ፣ ያቃልላሉ።
ዛሬም ላይ በጨለማ ውስጥ የሚኖሩ ሰዎች እንደ እስራኤላውያን ሁሉ እስራኤላውያን መናውን አውርዶ ውሃውን አፍልቆ ባጠጣቸው ጊዜ ይክልኑ እግዚአብሔር ሰሪያ ማይድ በገዳም እንዳሉ ሁሉ ዛሬም ላይ ተመልክተ እንደሆነ ሰዎች ምን ይላሉ? አይ ክርስቶስ ያ ብርሃንን የሚገልጸው የምትሉት የክርስቶስ እውነተኛ ስጋና ነው ደም ነው የምትሉት ነገር እኮ ዘላለማዊ ሕይወትን የሚያሰጥ አይደለም። ክርስቶስ አንዴ በቃሉ ምን ብሎናል? አክብሮናል ሁላችንንም እያለ ይናገራል። ይሄ ማለት ምን ማለት ነው? ራሱ በሰራው ራሱ ባከበረው ራሱ ሰርቶ ስሩት ባለው ሕግ አልመራም ማለት በራሱ ምንድን ነው? እግዚአብሔር በስራው ሁሉ ውሸት አለበት፣ ብርሃንነቱን አንቀበልም ከማለት ይቆጠራል ማለት ነው። ስለዚህ ይህ ሁላ እንዳይሆን ምን አደረገ? ብርሃንን ክፉ የሚያደርጉ ሰዎች ብርሃንን ይጠላሉ። ሌባ ምን ያደርጋል? ሌሊት ይመቸዋል ወይም ጨለማ ይመቸዋል። ጨለማን ተገን አድርጎ ነው ሊሰራ የሚችለው። ለዚህም አይደለ ከዚህ መላቀቅ እንዳለብን እንደ ሌባ ድንገት አመጣጡ እንዳይሆንብን በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ሲናገር እኚህ 10 ደናግሎች ስንመለከታቸው 5ዎቹ ምን ያደረጉ ነበሩ? ዘይትን የያዙ ነበሩ፣ ከቅብ ጋር መብራትን ከቅብ ጋር የያዙ ነበሩ። ያ ቅብ የተባለው ምንድን ነው? ሰው ጎዳናው እንቅፋት እንዳይመታው፣ ከገደል እንዳይገባ፣ እሾክ እንዳይገባው ያ መብራቱ ዘይቱ ብርሃን እንዲሆነው መንገድ እንዲሆነው ሁሉ ያ በብርሃን የተመሰለ የእግዚአብሔር ሕይወት ሰዎች ራሳቸውን በሃይማኖት የሚመስሉበት ራሳቸውን በምግባር የሚያንጹበት ተጠምቀው ልጅነትን አግኝተው ከእግዚአብሔር ጋር የሚኖሩበት መሆኑን በዛ ላይ ሲያስተምረን እንመለከታለን ማለት ነው። ስለዚህ ትልቁ በዚህ ላይ የምናየው ነገር ሰዎች አጠቃላይ ትምህርቱም ስንመለከተው ጥምቀትንም የሚገልጽ ስለሆነ ተጠምቀው ያን ወደ ብርሃን የሚወስደውን ለሕግም ለመንገድም ለእግርም ብርሃን የሆነውን ጥምቀትን ተጠምቀው በበጎ ስራ ማለፍ እንዳለባቸው፣ እግዚአብሔርን መምሰል እንዳለባቸው፣ ከእግዚአብሔር ጋር ተዋህደው መኖር እንዳለባቸው፣ እግዚአብሔር ለወዳጆቹ ያዘጋጃትን መንግስቱን መውረስ እንዳለባቸው የሚገልጽ ቃል በመሆኑ ጨለማ የሚያደርግ ሁሉ ብርሃንን እንደሚጠላ በዚህ ልክ ጌታችን ኢየሱስ ክርስቶስ እየመሰለ ያስተምረናል ማለት ነው። እሺ መምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ቅድስት ቤተክርስቲያንን ከዚህ የበለጠ እንዲያገለግሉ የአምላካችን መልካም ፈቃድ ይሁን። እሺ ተመልካቾቻችን አነሳስቶ ያስጀመረን አስጀምሮ ያስፈጸመን የድንግል ማርያም ልጅ ስሙ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።